እያለቀ ነው። አሁን ማላይ ነው ያለ ነው። ግንቦት ከዛ ሰኔ ሐምሌ ከአንድ ወር በኋላ ከሁለት ወር በኋላ ነው ሐምሌ ሄደናል እኮ የሐምሌ ገብርኤል የሐምሌ አልሄድንም። የታህሳስ ነው የሐምሌ ነው የሐምሌ ነው። ኧረ አይደለም እንዴ የታህሳስ ነው። አይ ተሳምኝኝ ነው እንዴ? እኔ ቤት እኔ ነኝ የምጠብቀው ሁሌ ሐምሌን ቤት ስለሚሄዱ ሁሉም እና አልሄድንም። ግን ቁልቢን ሂድ እያልሽኝ ነበር። በአሁኑ አብረን ዋልን እንጂ አንቺ ጋር ቤት የሐምሌ ያ አንቺ ቤት የዋል ነው የዛሬ ዓመት ትዘልሽ ሪካርድ ምናምን በጣም ሲያደርጉን የነበረ ቀለቤት የዛሬ ዓመት ማሚ እንዴት ናት? ደህና ነሽ? በጣም አምሮባቸዋል። ፖስት ያደረግሽ ቪዲዮ ላይ ትናንት ፖስት አደረግን። የገብሬ እንትን አትመጣም እንዴ? በእናትሽ እኔ በጣም ነው የምትመቸኝ። ማ እህትሽ ናታ? ማን ነበር ስሟ? ጠፋኝ ስሟ። አሁን በቃ ሊመጡ እኮ ነው ጠቅልለው በቃ እዚህ ሁሉም ነገር ተከደመናል። ትምህርታቸውን እዚህ ነው የሚቀጥሉት። ትምህርቱ ይዟቸው ነው። ክላስ ሲጨርሱ ይመጣሉ። እንዴ በጣም ቀልጣፋ ናት እኮ የኔ ቆንጆ። አንድ ወር በኋላ ነፃነትን አታውቂያትም መሰለኝ። አላስተዋወቅሽም? ነፃነትን ነው እንጂ የማውቃት እንዴ ነፃነትን እኔ ያለ እንዴ እጅ ተቀበልኳት። ምን ለማለት ፈልገሽ ነው? ኖ አንቺ ተቀበልሻት እየሩስን ነው የእህቴ ልጅ ማለት ነው። ኖ ነፃነት ደግሞ ትንሽ የሐምሌ ገብርኤል ዕለት ነው የመጣችው። የት ነው የተቀበልሻት? ኤርፖርት አልሄድንም። ኤክስኪውዝ ሚ አንቺ ነበርሽ እንዴ ታዲያ? ይዘኔ እኔ አይደለ እንዴ ይዤሽ ሄድኩት ኤርፖርት። ስጋ ቴካዌ አድርገን ምናምን ትዝ አይልሽም? ጥሬ ስጋ የሐምሌ ገብርኤል በጣም ነው የምትረሺው አንቺ። እንዴ ነዚህ እኮ ነው ታዲያ ያልኩሽ። እኔ ኢየሩስን አውቃታለሁ። ኢየሩስንም እኮ ስቀበላት አብረን ነበርን። ታዲያ ረስተሽ ነው እኮ ኢየሩስን ይዘሻት መጣሽ እንጂ እኔ ጋር እኔ ያለሁበት ጋር እኮ ይዘኔ ገና መምጣቷ ነበር እኮ። ታዲያ እኔ ነኝ የምቀበላቸው ሲመጡ ጣራው እንቀበላቸዋለን። ሁለቱንም በአጋጣሚ ደግሞ አንድ ላይ ተቀበልሻቸው። ያ እኔ ነፃነት እኮ በጣም መልኳ ይመስላል። አንቺን ታውቂያለሽ? ኮፒ ነች። አወራሯ እንደኔ ነው። እኔ እሷን ሳይሆን እንደዚህ ነው ማሩ ብላለች። ከዛ በአሸንዳ ቀወጠችው፣ አሳያችን ያለውን ነገር ናሳ። አሁን በቃ እዚህ ቤቱ ምናምን እያለቀ ነው፣ ፏ እያሉ ነው። አሁን ይገባሉ። ማዘርም በቃ ለእኔ እኮ እነሱ ናቸው ቅርብ ነው። አንቺ ነሽ ቅርብ። ኧረ እነሱ እኮ እንትን ነው ናገር እንዴ አራት ናገሪ እንዴ እኔ ካወኩት ይበቃል። አይዞሽ ብቻ አሁን ይመጣሉ። ከሁለት ወር በኋላ ትምህርት ሲዘጋ ይመጣሉ። እንቀውጠዋለን። ፋሚሊ ታይም። ሰፈሯ ገብቼ እስካሁን አላስጎበኘችኝም። ባይዘወይ እኔና ንዬ ባይዘወይ አንድ ሰፈር ነው ታውቃላችሁ? እዚህ ያውም የበቃ መኖሪያዋ ማለት ነው፣ የመጨረሻ ህይወቷ። ነገ እመጣለሁ። ሲሪየስሊ ነገ እመጣለሁ። ነገ የኔ ፍቅር እኔማ እኮ ልረጋጋ ብዬ ነው። እኔም ተጠፋፋን በቃ በጣም በስማ አይሚስዱ በጣም ማርያም ቆየን። ስንት ወር ከሽምግልናው በኋላ አልተገናኘንም። ከሽምግልናው በኋላ ጭራሽ አልተገናኘንም። እንትን ነው አሮን ነው ብቻ። እኔ ገና ሴት እያደረኩ ስለነበረ ቢዚ ነበርኩኝ። አንቺም በቃ እንደዛው። እኔም ቢዚ ነኝ፣ አንቺም ቢዚ ነሽ። ላይፍ ያ አይ በደንብ እንገናኛለን ፍቅሬ። እሺ እኔ እናት ደህና ደሪ። በቃ ጌም ልትጫወቺ ነው? ቤታዩ ነው የጠበቅኳት ነው ከላከችልኝ ብዬ። አንቺ አልክዳትም እንዴ? እንትን ነው የኔም ኦፍ ነው የሷም ኦፍ ነው። በመነጋገር ነው የምንገናኘው እንጂ ኦፍ ታደርገዋለች። እኔም ሰው ስለሚልክ እዚህ ያለ ሰው ለእሷ ይነግራታል፣ እሷ ጋር ያለ ሰው ለአንቺ እዛ ከፍተዋለሁ። አሪፍ ነው። አሁን ታነጊዋለሽ ወይስ ትተኛለሽ? አላነገውም። 8 ሰዓት ምናምን እወጣለሁ። 7 ሰዓት እስጢፍ መጣ ባይዘዌ ከይፍ በይ ናገ ስቲፎ ይላል። የስቲፍ ጭዌ እኮ እኔ የትም ስቲፍ የሚያዝናናኝ ሰው የለም። ባይዘ አረ እሱ ልጅ በቃ የሆነ ነገር ማስነክቶናል። በጣም እኮ ጨዋታው እኮ የሌለ እኮ ነው። አሁን ሞቁላት ደግሞ ስታስቢ ራሱ ትስቂያለሽ። የምንተዋወቅበትን ጊዜ ደግሞ አስቢው። በጣም በጣም እንዴ የዛሬ ስንት ዓመት
እና በቃ ምንም ደስ የሚል ሰው ነው። አተናግባ አሁን ሜምበር ካወኳቸው አንቺ እና እሱ በቃ እስጢፍ በጣም አሪፍ ሰው ነው። እኔ እግዚአብሔርን ልቡ ንጹህ ልጅ በቃ ማርያምን እንዴ በጣም ሁለታችሁም እና እስጢፎ አንድ ቁጥር ይጽፋል። አሁን ለመግባት አንድ ቁጥር ነው የሚጻፈው። አውቆ እኮ ሲያዝግ ዝገት ኦ ማይ ጋድ እናንተ እንዴት እንደምታምሩ ከውጭ ማለት አንተ ወይ ቤቲ ኧረ ተኛለሁ። ፊልም የሆነ ሙቪ እኮ ጀምሬ ተከታታይ ድራማ እሱ መጨረስኩ ነበር። ከስቱዲዮ እንኳን በሰላም ወጣክ። ዛሬ ሙቪ ሆና እንኳን ከስቱዲዮ በሰላም ወደ ጃኒ ሙቪ በይው እኮ ቲክቶከር አይደለሁም ትላለህ። እውነት ነው እንዴ ቤቲ ኧረ መጥቼ እኮ ልብሳውን ደግሞ ለአልበምም እየተረካው ነው። አንቺ ጀለስካ እንዴ ወጣ እኮ አቡዬ እኮ ሌላ ቢልዲንግ ገባ እኮ በቃ አውርተን ምናምን ነገር ለሙቪ ነው የምርህን ነው እንዴ? ሙቪውን እንዴ አልበም በቃ አለቀ። 9 ዘፈን እኮ እኔ ጉዴ እኔ ጃኒ ሰምታ ሌላ ሙድ ውስጥ ገባች። መኪና ውስጥ ከፍቼላት እሺ ምንድን ነው እስጢፎ የሰራኸው? ምን ጉድ ነው አለች። የምር ይሄን ነገር እንደ ቀልድ አትየው። ሳክሳይ አይንማ ታክስ ነው እኔ ንገሪኝ ቤቲ። መች ነው የምትጋብዛት? ስማ 9ኙን አለ 9ኙን ዘፈን አራንቻ ምን ቆንጆ ስራ እየሰራ ነው። ባይዜ እስጢፎ እኔ አምንበታለሁ እኮ እኔ ምን አልኩ? እኔ እኮ ምንም አላልኩም እኮ። አባብዬ እኮ ስሚ ጃኒ ማርያምን አባብዬ ሲቀረጽ እኮ ቀሚስ እኮ እሷ ነች የሰጠችን። ወይ ጊዜ አላን አስተዋወቀው አየጋ እንዴ ቤቲያኒ እስከ ሌሊት 8 ሰዓት ቆመሽ። ኧረ እና ወንድሜ አንተን ካላገዝኩ ታዲያ ማርያምን ይገባናል እኮ እንዴ እናሳ ምን አስነክታት ነው ግን? ምን አስነካኝ? አንድ ፍሬ ልጅ ነበርኩ እኔ እኮ በጣም ትልቅ ሰው ነበርኩ ያኔ እኮ። እኔ ግን 3 ዓመት ታላቅ እኮ ነሽ እኮ በ3 ዓመት ማርያምን 3 ዓመት ታላቅ ብቻ ነኝ እኔ አይመስለኝም። ስንት 24 አረደሽ እንደ ቤትዬ እና ወይኔ ላይቭ ላይ ሆነብኝ እኮ ተገደብኩ። አሁን ለሌላ ሰው ነው እያወራሁት ያለው። እንዴ ፈታ ብለሽ አውሪኝ፣ ችግር የለም። 300 ሰው ማለት እኮ ኖርማል ጅልስና ናቸው። በኢየሱስ ስም አንዬ ትሙት አላየሁትም። እንዴ 2000 ምናምን ሰው ማሪ በዚህ ደረቅ ሌሊት የማይሽ አይተኛም እንዴ ሰው? እኔ ግራ ገባኝ እኮ ፍቅሪ ሰዎች እንደዚህ ነው ባክሽ። እኔ እግዚአብሔር ምስክሬ ማለት ነው። በጣም የሚገርመኝ ነገር የጃኒ ማለት ነው። እሺ ሁሌም አንድ አይነት ናቸው እንትን የሚለው ሰዎች ግን አንዳንዴ ግን ያሰለቻሉ። ትንሽ ዲፕ ያረጉታል። አይ እውነት በጣም እኔ እንደዚህ ሰው እንደዚህ ማለት ይሄ ኮንስታንትሊ አንድ ጊዜ የሆነ ጊዜ እንኳን ሳይወርድ በጣም መወደድ በጣም ስለሚወዱኝ እኮ መርቃሻለች ማሚ በደንብ መርቃሻለች። እኔስ ቆይ የኔ ልቤ ፒውር ሀርት እኮ ነኝ። ጃኒ እኮ በጣም ታዛዥ ልጅ ናት ታውቃለህ? ኦፍኮርስ በጣም ነው። አይ አይደለም ታዛዥ ልጅ ናት ማለት ለቤተሰቧን ብዬ ነው የማስበው። እግዚአብሔርን አንዳንዴ ቤተሰብህን በደንብ አገልግለህ ካደግክ ራሱ እንደዚህ የምሬን ነው ማርያም። እና ሌላ ስሚ እዚህ አንድ ላይ አንድ ፍሎር የነበረን ታይም ላይ ምን ታረግ ነበር መሰለሽ? 19 ሲሆን ታስታውሺ ከሆነ ከቤት ምናምን አትወጣም፣ ቄጤማ አድርጋ ሻማ ምናምን ነገር ጌም አትገባም። በቃ የሆኑ ነገሮች እንሂድ ምናምን ብላ እንዲዘብር ምናምን ይዛኝ ሄዳ ነበርና አንዳንዴ ሰው ልጅ ወደ ፈጣሪው ከተጠጋ እንትን ነው ያልፍለታል፣ ይሳካለታል፣ መልካም ነው ይሆንለታል። በቃ እንዴ የጠቀምኩ ጥቅም ራሱ ውለታ እኮ ትልቅ ውለታ ባለበት ገብርኤል እኮ ነው። እኔ እኮ ሴጣን የለቀቀኝ እኮ ብዬ ማስበው እንዴ ተፈወስኩ እኮ ነው ያልኩት እኮ ያደረግኩለት ጃኒ ይለኛል። አንቺ ያደረግሽው ነገር
ትልቅ ነገር ነው። በቃ ትልቅ ነገር ነው። ህይወቴ ላይ ያደረግሽልኝ ነገር ነው። አዎ እንዴ በጣም ቤቴ እኔ እንሂድ እምላት እኔን ይዘኝ ሄዳ አታውቅም። ለምን እያወራን ነበር እኮ ባይዘው በቅርቡ ምናምን ለምን ዘበራ እንሄድም ምናምን እየተባባል እያወራን ነበር። ማርያም በአሁኑ ማክሰኞ ልንሄድ ነበረ አልቻልንም። ደርሶ መልስ እንምጣ። አዎ ግን በቃ ዝም ብለሽ ሳናስበው እንደዚህ በደንብ ፕላን ሳይደረግ ነው የሚሻለው። ገዳም ችግር የለውም። እኔ ፕላን አድርጌ እኔ ይዣችሁ እሄዳለሁ። እኔ ሬዲ ነኝ። አይ እንሂድ እባክሽ፣ ዝም ብለን በራሳችን መኪና ምናምን እናንተን ለመጠየቅ ራሱ እኔ ራሱ እኮ ዋጋ ከፍያለሁ። ትዝ አይልክም? የምወጣው ደረጃ የከሳሁት እንደውም በሱ ነው ሳስበው። ያንተ ይሻለኛል ደግሞ ከሷ። አንተ ሰው ነው አይመስላትም እንዴ? እሷ እኮ 10 ድረስ ትወጣለች። እኔ 6 ጋር የሆነች ቸከስ ጠብሼ እራት በላ ነበር።